አዲስ የጨረቃ ማዕድን ዲስከቨር ተደርጓል። አዲስ የጨረቃ ሚኒራል የሚባለው ነው የቻይና ሳይንቲስቶች ዲስከቨር ያደረጉት። ቼንጅ 5 የሚባል ሚሽን ነበራቸው ወደ ጨረቃ ሄዶ ከጨረቃ ላይ ናሙና ወይንም ሳምፕል ይዞ የመጣ ይህ ሳምፕል እና ናሙና ደግሞ በቻይና አካዳሚ ኦፍ ጂኦሎጂካል ሳይንስ ሳይንቲስቶች ሲመረመር ነበር። እነዚህ ሳይንቲስቶች በዚህ ሳምንት የደረሱበትን መደምደሚያ አሳውቀዋል። በዚህም አዳዲስ 3 ሚኒራሎች ወይንም አዳዲስ ማዕድናትን በጨረቃ ከመጣው ሳምፕል ውስጥ ማግኘት ቸውን አሳውቀዋል። የመጀመሪያው ቼንጅ ሳይት የሚባል ወይንም ሲኢ የሚባል አብሪቬሽን የተሰጠው ማዕድን ነው። ሲቀጥል ደግሞ ሁለተኛና ሶስተኛ ላይ ያሉት ማግኒዚዮ ቼንጅ ሳይት የተባለ በምስሉ ላይ ስሙ እንደምታዩት እንደዚህ የሆነ አዳዲስ ማዕድናትን ማግኘታቸውን አሳውቀዋል። እነዚህ ማዕድናት ከዚህ በፊት በሌሎች ሳይንቲስቶች ዲስከቨር አልተደረጉም ነበር። ጨረቃ ላይ እንደሚታወቀው በምድር ላይ የሌሉ ሌሎች ማዕድናት አሉ። የጨረቃ ሰርፌስ የተሸፈነው ሬግሊፍ በምንለው ማቴሪያል ነው። ይህ ማቴሪያል ደስት በሆኑ ወይንም ትናንሽ እንደ ግሬን ባሉ ፓርቲክሎች ነው የተሸፈነው። አለቶች፣ ተራራና ሸለቆችን ጭምር ጨረቃ አላት። ከዚህ ውጪ ደግሞ ሂሊየም 3 የምንለው በምድር ላይ የማይገኝ ነገር ግን በጨረቃ ላይ የሚገኝ በጣም አስፈላጊና በጣም ውድ ማዕድንም በጨረቃ ላይ ይገኛል ማለት ነው። ከነዚህ አዳዲስ ከተገኙ ማዕድናት ጋር ተያይዞ አዳዲስ መረጃዎች የሚወጡ ከሆነ የማሳውቃችሁ ይሆናል። ስለዚህ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። የተሰማችሁን ኮመንት ላይ አሳውቁኝ። አመሰግናለሁ።